ዛሬ ላስጎበኛችሁ የመጣሁት ከገርጂ ተነስተን በአንበሳ ጋራዥ ቶቶት በአራት በለም ሆቴል እናረግና ወደ መገናኛ አርገን እስከ ሲኤምሲ ሳሊተ ምሕረት ድረስ ያለውን አሳያችኋለሁ። በመሃል ደግሞ የከተማችንን አስደናቂ የዝናብ ጉዞ አስቃኛችኋለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ዛሬ ላስጎበኛችሁ የመጣሁት አዲስ አበባ በክረምት ምን ትመስላለች የሚለውን የተወሰኑን ገጽታ አሳያችኋለሁ ማለት ነው። አስጎበኛችኋለሁ። እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትጀምሩ እያልኩ ዛሬ በአዲስ አበባ ከተማችን ውስጥ በጣም ከሚታወቁና በየቀኑ በለውጥ ውስጥ ካሉ ሰፈሮች አንዱ የሆነው ገርጂ ወይም ደግሞ ማብራት ኃይል አካባቢ እንገኛለን። ይህ አካባቢ እንግዲህ ስሙን ያገኘው እንደሚታወቀው በአቅራቢያው ከሚገኘው የኢትዮጵያ ኤሌክትሪክ አገልግሎት መስሪያ ቤት ቢሆንም ዛሬ ግን ከኤሌክትሪክ ጣቢያ ባሻገር ምን አለው የሚለውን እንመለከታለን ማለት ነው። ለምንስ እንደ ሪሊስቶች እዚህ አካባቢ በብዛት ይገኛሉ? ገርጂ ማብራት ኃይልን ስንመለከት የአዲስ አበባን የፈጣን ከተማ መስፋፋት በግልጽ ማየት እንችላለን ማለት ነው። እንግዲህ ከጥቂት ዓመት በፊት ዝቅተኛ ቤቶች የነበሩበት ቦታ ነው ይሄ አሁን ያለንበት። ዛሬ በዘመናዊ አፓርታማዎችና በንግድ ህንጻዎች እየተተካ ያለ አካባቢ ነው። በተለይ ለዘመናዊ መኖሪያ ቤቶችና ለተከራይ አገልግሎቶች የሚውሉ የቅንጦት አፓርታማዎች መናኸሪያ የሆነ ነው። እንግዲህ እዚህ አካባቢ እንደ ሪል ስቴት ልማት ያሉ ፕሮጀክቶችም ይህንን ሰፈር በዋና የከተማዋ ክፍል ውስጥ ለማካተት ከፍተኛ ጥረት እያደረጉ ይገኛሉ ማለት ነው። እንግዲህ እዚህ ሰፈር ውስጥ ስትራመድ ወይም ደግሞ ወክ ስታረጉ የንግድና የመኖሪያ ስፍራው እንዴት እንደሚዋሃዱ ታስተውላላችሁ ማለት ነው። እንግዲህ ከታችኛው ፎቅ ላይ ባሉ ሱቆች፣ ከታች በወለሉ ላይ ካሉ ፎቆች ካፌዎች እና የቢሮ አገልግሎቶች፣ ከላይ ደግሞ እንደምንመለከተው የመኖሪያ ቤቶችን በብዛት እንመለከታለን። የከተማዋ ጫጫታና የንግድ እንቅስቃሴ እዚህ አካባቢ በየቀኑ ነው የሚኖረው ማለት ነው። እንግዲህ ገርጂ ማብራት ኃይል የአዲስ አበባን የወደፊት ገጽታ የሚያሳይ ጥቂት ማሳያ ነው ልንለው እንችላለን። ከባህላዊ ሰፈርነት ወደ ዘመናዊነት የከተማ ማዕከልነት እየተሸጋገረ ነው ልንለው እንችላለን። እናንተስ በዚህ ሰፈር ስትገቡ ምን ይሰማችኋል? ከዚህ በፊት ለረጅም ጊዜ የኖራችሁበት ወይም ደግሞ የምትወዱት ቦታ ካለ ኮሜንት ላይ ብታስታውቁኝ ያልኩኝ፣ እንደገና ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እያበረታታችሁ እንግዲህ ጉዟችንን ይቀጥላል። እንግዲህ ወደ ፊት ለፊት ወደ ቶቶት አካባቢ ወይም ደግሞ ወደ አንበሳ ጋራዥ እያደረግን እንሄዳለን። ወደ 24 ነው የምንሄደው። እንግዲህ በዛ አድርገን አካባቢውን ዛሬ ዳመናማ ዝናብ ከጣለ አዲስ አበባ ምን ትመስላለች የሚለውን ደግሞ በደንብ አድርጌ ያሳያችኋለሁ። አሁን ደግሞ የደረስንበት ቦታ የምንገኝበት ቦታ በአዲስ አበባ ከተማችን ውስጥ በጣም ከተቀየሩ አካባቢዎች አንዱ የሆኑን አንበሳ ጋራዥ አካባቢ ጋር ነው የምንገኘው እና የጎሮ ኮሪደር ልማትን አብረን እንቃኛለን። ከጥቂት ጊዜ በፊት መጨናነቅና ትርምስ ሲታይበት የነበረው ይህ ሰፈር ዛሬ በዘመናዊ ዲዛይን እና በተደራጀ መሰረተ ልማት ተለውጦ ነው የሚገኘው። እንግዲህ እስኪ ይሄንን አዲስ ለውጥ አብረን እንመለከተዋለን። ስለ አንበሳ ጋራዥ ሲነሳ የዚህ ቦታ ታሪክ ከትራንስፖርትና ከጥገና አገልግሎቶች ጋር የተያያዘ ነው ልንለው እንችላለን። ዛሬ ግን የኮሪደር ልማቱን ፕሮጀክት ይህንን አካባቢ የከተማችንን የዘመናዊ አኗኗር ማዕከል አድርጓታል። 8 ኪሎ ሜትር የሚረዝመው ይህ መስመር ሰፊ የእግረኛ መንገድ አለው። በስተግራም በስተቀኝም እንደምትመለከቱት ለሳይክል አሽከርካሪዎች የተለየ ቦታ ነው እና አዳዲስ መገልገያዎችን አካቷል። እንግዲህ እንደምትመለከቱት አካባቢው ውብ ብቻ ሳይሆን ለነዋሪዎች ምቹና ለደህንነቱ የተጠበቀ ነው ልንለው እንችላለን። የዚህ የልማት ውጤት በአካባቢው ለሚኖሩ ነዋሪዎችና ለንግድ ቤቶች ትልቅ እፎይታ ሰጥቷል ልንል እንችላለን። መስተጓገል የነበረበት ትራፊክ ተስተካክሏል። እንግዲህ ጭንቅንቅ የነበረው ማለት ነው። እንግዲህ የንግድ ቤቶች ይበልጥ ተደራጅተዋል። ደንበኞችን መጋበዝ ችለዋል። ለአካባቢው ነዋሪ ይህ ሰፈር መደበኛ መተላለፊያ ብቻ ሳይሆን ምሽት ላይ ወጥተው የሚረማመዱበትና ወክ የሚያረጉበት ዘና የሚሉበት የመዝናኛ ስፍራ እየሆነ ይገኛል ማለት ነው። እንግዲህ ስለ አንበሳ ጋራዥ አካባቢ ነው የተወሰነውን የነገርኳችሁ። እንግዲህ አሁን ደግሞ ቀጥለን ወደ 24 አካባቢ እንሄዳለን። ስለ 24 አካባቢ ደግሞ የተወሰነውን እያየን እየጎበኘን እንጓዛለን። በድጋሚ መልካም ጊዜ እየተመኘውላችሁ እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ
እያየን እየተጓዝን መገናኛን በጨረፍታ አይተናት ከላይ ወደ ታች አልፈናል ማለት ነው። እንግዲህ አሁን ደግሞ በከተማችን ውስጥ በጣም ከሚጨናነቁ ከሚንቀሳቀሱና ታሪክ ካላቸው ቦታዎች አንዱ በሆነው መገናኛ 24 ሰፈር እንገኛለን። ብዙዎች በየቀኑ የሚያልፉበት ስራዎችን የሚሰሩበት የሚገናኙበት መናኸሪያ ነው ልንለው እንችላለን። መገናኛ 24 ለምንድን ነው ለብዙዎች የተለየ ትርጉም ያለው ብለን ስንጠይቅ ዛሬ የዚህ ሰፈር የዕለት ተዕለት ህይወት አብረን እንቃኛለን ማለት ነው። እያየን እየጎበኘን ነው የምናልፈው። በስተግራም በስተቀኝም ያሉትን ቦታዎች አሳያቸዋለሁ። መገናኛ 24 ስትሉ የንግድና ያው የመኖሪያ ስፍራ ተደባልቆ የሚኖርበት አካባቢ ነው ልንለው እንችላለን። ይህ አካባቢ ለብዙዎች የንግድ ስራዎች መነሻ ነው። ለተለያዩ አገልግሎቶች ማዕከልና ለከተማዎቹ የትራንስፖርት መስመሮች ዋና መገኛ ነው። እዚህ ቦታ ስትመጡ የከተማን የፈጣን የኑሮ ዘይቤ በግልጽ ይታያል። ከጠዋት እስከ ማታ የንግድ ቤቶች ሲከፈቱ፣ ሰዎች ወደ ስራቸው ሲጣደቡ የከተማችንን ትክክለኛ ምት እዚያ መገናኛ 24 ላይ መታየት ወይም ደግሞ መታዘብ እንችላለን። ባለፉት ጥቂት ዓመታት መገናኛ 24 ብዙ ለውጦችን አስተናግዳለች። የቆዩ ህንጻ በዘመናዊ የቢሮ ህንጻዎች እየተተኩ ነው። እንግዲህ በተለይ በአካባቢ ለኮሪደር ልማት ቅርብ በመሆኑ የመንገድና የእግረኛው መሄጃዎች መስተካከል ለነዋሪውና ለደንበኞች ትልቅ እፎይታን ሰጥቷል ልንል እንችላለን። ይህ ቦታ ያው ዝም ብሎ እንግዲህ ሰፈር ሳይሆን የአዲስ አበባ የንግድ ፊት ወይም ልንለው እንችላለን። እንግዲህ መገናኛ 24 በጣም የታወቁ ካፌዎችና ሬስቶራንቶች የሚገኙበት ሰፈር በመሆኑ ስራ ከጨረሱ በኋላ ወይም ደግሞ ለውሎ እዚህ አካባቢ ከመጣችሁ ለምሳ ወይም ደግሞ ለቡና የምትገናኙበት ምርጥ ሰፈር ነው። የከተማው ጫጫታ እዚህ ጋር እንግዲህ ይደመጣል ወይም ደግሞ ታዩታላችሁ። የሰው መተራመስ የህይወት ምንጭ ነው ልንለው እንችላለን። ከሰፈሩ በየቀኑ የምናየው የተለያየ ህይወት ድባብ መገናኛ 24 ልዩ ከሚያደርጉት ነገሮች አንዱ ነው። እንግዲህ አሁንም እንግዲህ ጉዟችንን እየቀጠልን እንገኛለን። እናንተስ መገናኛ 24 አካባቢ ምን ታስተውላላችሁ? ኮሜንት ላይ አሳውቁ። አሁን ያለነው ለሙ ሆቴል መገናኛ አካባቢ ወይም ደግሞ ድልድዩ ላይ ነን ያለነው። እየተሻገረን የምንገኝ አደገኛ ዝናብ መጥቷል። እስኪ የዝናብ ጉዞ ምን ይመስላል የሚለውን ደግሞ አብረን እያየን እንጓዛለን። በድጋሚ መልካም ጊዜ እመኝላችኋለሁ። አሁን የደረስንበት ቦታ ስማቸው በእለት ተዕለት ህይወታችን ውስጥ ከሚነሱ ቦታዎች አንዱ ለሙ ሆቴል አካባቢ እንገኛለን ማለት ነው። ይህ ቦታ ብዙዎቻችን እንደ መገናኛ ነጥብ ወይም ደግሞ መሰብሰቢያ አካባቢ ልናየው እንችላለን። እንደ መገበያያ የምናውቀው ነው። ግን ለሙ ሆቴል ከስሙ ባሻገር ምን አለ? እንዴትስ ነው የመገናኛ አካባቢ የንግድ እንቅስቃሴ ሲመራ የኖረው? ዛሬ አብረን እንቃኘዋለን ማለት ነው፣ እናየዋለን። ስለ ለሙ ሆቴል ስንናገር ትውስታችን ወደ ኋላ ይሄዳል። ይህ ቦታ ለብዙ ዓመታት በመገናኛ አካባቢ የንግድና የማህበረሰብ ትስስር ማዕከል ሆኖ ቆይቷል ማለት ነው። እንግዲህ በጊዜ ሂደት የከተማ መስፋፋት ሲጨምር ለሙ ሆቴል የራሱ ድርሻ ተወጥቷል ልንለው እንችላለን። ዛሬ ስንመለከተው የቆየ ሰፈር በዘመናዊ የንግድ ህንጻዎች ተተክቷል። እንደ ድልድይ ሆኖ የቆየውን ታሪክና የለውጡን ፊት በጋራ ያሳየናል። ለሙ ሆቴል አካባቢ ዛሬ የንግድ መናኸሪያ ሆኗል። በሪል ስቴት ረገድ ቢሆንም ይህ ሰፈር እጅግ ተፈላጊ ነው። ለንግድ ስራ አመቺ በመሆኑ ብዙዎች እዚህ አካባቢ ቢሮዎችና የመኖሪያ ለሙ ሆቴል ማዕከል አድርጎ የሚንቀሳቀሱ የንግድ እንቅስቃሴዎች ለመገናኛ ሰፈር የኢኮኖሚ ጥንካሬ ትልቅ ሚና አለው። የንግድ ቤቶች፣ ካፌዎችና የተለያዩ የአገልግሎት መስጫ ተቋማት ተደራጅተው የሚገኙበት ሰፈር ነው። እንግዲህ
በየቀኑ በሺዎች የሚቆጠሩ ሰዎች ያስተናግዳል። እዚህ አካባቢ ስትራምድ ወይም ደግሞ ወክ ስታረግ የከተማዋን ምት በግልጽ ይሰማቸዋል። ከጧት እስከ ማታ የሰዎች እንቅስቃሴ አይቋረጥም። እንግዲህ ለሞቴል አካባቢ ለሞቴል ሲባል ለአንዳንዶች የመገናኛ ነጥብ፣ ለሌሎቹ ደግሞ የንግድ መድረክ ነው። ይህ ሰፈር የከተማችንን ውበት፣ የንግድ ድምቀትና የለውጥ ፍጥነት በአንድ ላይ የያዘ ልዩ ቦታ ነው ልንለው እንችላለን። ለሞቴል ዝም ብሎ ያው እንግዲህ ህንፃ ወይም የንግድ ቦታ አይደለም። የአዲስ አበባ የለውጥ ምልክት ነው። ከዓመታት በፊት የነበረው ወደ ዛሬው ዘመናዊ መልክ እየተሸጋገረ የብዙዎቻችን ትዝታ የያዘ ቦታ ነው። እናንተ ስለ ለሞቴል ምን ትላላችሁ? አሁን የምንገኘው ሾላ አካባቢ እንደምትመለከቱትም ዝናቡ በጣም እየዘነበ ነው። በጣም ከሚታወቁ ባህልን እና ንግድን ካዋዱ ቦታዎች አንዱ እንግዲህ ሾላ ገበያን እናያለን። እንግዲህ ሾላ ገበያ አካባቢ ጋር ነን ያለን። ሾላ ገበያ ስንል ከጧት እስከ ማታ የሰዎች መተረማመስ፣ የንግድ ልውውጥና የከተማችን እውነተኛ የኑሮ ዘይቤ የምናይበት ቦታ ነው። ዛሬ ይሄ ገበያ ከትናንት እስከ ዛሬ ምን ይመስላል የሚለው እንግዲህ እናያለን። ሾላ ገበያ ሲባል በመጀመሪያ ወደ አይምሮአችን የሚመጣው የንግድ እንቅስቃሴ ሊሆን ይችላል። ይህ ገበያ በአዲስ አበባ ብቻ ሳይሆን ከከተማዋ ዳርቻዎች የሚመጡ አርሶ አደሮችና ነጋዴዎች የሚገናኙበት ነው። እዚህ ጋር የኢትዮጵያ ባህላዊ ምግቦች፣ ቅመማ ቅመሞችና የተለያዩ የዕለት ተዕለት ፍጆታዎችን በተመጣጣኝ ዋጋ ማግኘት የሚቻልበት ቦታ ጋር ነው። እንግዲህ ሾላ ገበያ ማለት የንግድ ቤቶች ስርዓት፣ የነጋዴዎችና የገዢዎች መስተጋብርና የገበያው ጫጫታና ራሱ የዚህ ቦታ መለያ ነው። ሾላ ገበያ ማለት የንግድ ብቻ ሳይሆን ሾላ ገበያ ማለት ንግድ ብቻ አይደለም፣ ማህበራዊ ህይወት ጭምር ነው። በገበያው መሀል የሚገኙ ትናንሽ ካፌዎች፣ የጀበና ቡና ማፊያዎች ቦታዎችና ሰዎች የሚገናኙበት ማዕከል ለዚህ ሰፈር ህይወት ይሰጡታል ልንል እንችላለን። እንግዲህ ሾላ ላይ ስትመጡ የከተማችንን ህይወት ምት በደንብ ትረዱታላችሁ። ከጠዋት ቡና እስከ ማታ የንግድ መዝጊያ ሰዓት ድረስ የሰፈሩ ድባብ ሁሌም ቢዚ ነው እንግዲህ ልንለው እንችላለን። ይህ አካባቢ ለብዙዎች መተዳደሪያ፣ ለሌሎች ደግሞ የዕለት ተዕለት የገቢ ማዕከል ነው። ሾላ ገበያ እንደ አዲስ አበባ ሁሉ በለውጥ ውስጥ ያለ ነው። አንዳንድ የንግድ ህንፃዎች እየተገነቡ ይገኛሉ። የከተማ መሰረተ ልማት እየተሻሻለ ይገኛል። ምንም እንኳን ዘመናዊነት ቢገባም የገበያ ባህል እሴት ግን አሁንም አለ። እንግዲህ ሾላ ገበያ ውስጥ ይህ ገበያ የከተማችንን የንግድ ስርዓት ለረጅም ዘመን ሲሸከም የቆየ በመሆኑ የከተማችን እድገት አንዱ ማሳያ ነው ልንለው እንችላለን። እንግዲህ እንግዲህ አሁን ወደ መገናኛ አካባቢ እየተጠጋን እንገኛለን። መገናኛ ከትራንስፖርት ተለይቶ ማሰብ አይቻልም። እንግዲህ ከቦሌ፣ ከሳሪስ፣ ከሀያትና ከከተማ የተለያዩ ክፍሎች የሚመጡ መንገደኞችን የሚገናኙበት ዋና ነጥብ ነው ልንለው እንችላለን። ይህ ቦታ ለብዙዎች ወደ ስራ የሚሄዱበት፣ ለሌሎች ደግሞ ወደ ቤታቸው የሚመለሱበት መነሻ ነው። ከትራንስፖርት ጎን ለጎን የንግድ እንቅስቃሴ እጅግ ከፍተኛ ነው። ከመገናኛ 24 እስከ ለሞቴል ባለው መስመር ላይ የከተማችን የኢኮኖሚ ጥንካሬ ያሳያሉ። መገናኛ ማለት እንግዲህ የንግድ ማዕከል ነው ልንለው እንችላለን። ባለፉት ጥቂት ጊዜያት መገናኛ ምን ያህል እንደተቀየረ አይተናል። የኮሪደር ልማት ፕሮጀክቱን ይህንን አካባቢ የነበረውን ትርምስ ቀይሮታል። የበለጠ የተደራጀና ለተጠቃሚ ምቹ እንዲሆን አድርጎታል። ሰፊ የእግረኛ መንገዶች በስተግራም በስተቀኝም የከተማዋን ውበት የሚጠብቁ አረንጓዴ ስፍራዎችን እና የትራፊክ ፍሰቱን መስተጓጓል መገናኛ ከነበረው የተጨናነቀ ስራ ወደ
ዘመናዊ የከተማ ማዕከልነት እየቀየረ ነው ልንለው እንችላለን። ይህ ለውጥ ለነጋዴው ለተጓዡ ትልቅ እፎይታ ሰጥቶታል። መገናኛ ስንል ያው ጫጫታው የሰዎች መተረማመሱ እንግዲህ ስትመለከቱት እንግዲህ በጣም ደስ የሚል ቦታ ነው። እንግዲህ ከስራ በኋላ ወይም ደግሞ በውሎ መሃል ላይ ለቡና የሚገናኙ የተለያዩ የንግድ ስምምነቶችን ለማድረግ የሚገናኙ እንደገና ደግሞ የከተማዋን ፈጣን የኑሮ ዘይቤ የምናይበት ቦታ ነው። መገናኛ ላይ ስትመጡ ብቻችሁን አትሆኑ ማለት ነው። እንግዲህ ከተማው ትርምስ ነው፣ ሰው በሰው ነው። ከተማው ሙሉ በሙሉ የሚወክሉ ሰዎች እዚህ አካባቢ እናገኛለን ልንል እንችላለን። ይህ የህይወት ድባቡ ነው። እንግዲህ መገናኛ ለብዙዎች ተወዳጅነት የሚያደርገው የአዲስ አበባ እምብርት ነው። በየቀኑ በለውጥ ውስጥ እያለፍን የብዙዎችን ህይወት የሚቀይር ነው። የከተማችን ፈጣን እድገት የሚያሳይ ማዕከል ነው እንግዲህ ልንለው እንችላለን መገናኛ አካባቢ። እንግዲህ አሁን ወደ ሴንቸሪ ሞል አካባቢ እየተጠጋን እንገኛለን። ወደ ሴንቸሪ ሞል ስትገቡ እንግዲህ ከፋሽን ሱቆች እስከ ኤሌክትሮኒክስ ከባንክ አገልግሎቶች እስከ ተለያዩ የቢሮ ስፍራዎች ሴንቸሪ ሞል ለደንበኞቹ የሚያስፈልገውን ሁሉ በአንድ ጣሪያ ስር አሰባስቧል ልንለው እንችላለን። ዲዛይኑ ለምቹ ተብሎ የተሰራ ነው። እንደምትመለከቱት ባቡር መሻገሪያው ጋር ነው። ገና ደግሞ ቤተሰብ ይዘው መገበያየት ወይም ደግሞ ከጓደኛ ጋር መዝናናት የምትችሉበት ቦታ ነው። የዚህ ሞል መከፈት ለጉርድ ሾላ ለነዋሪዎች የገበያ አማራጭ ከማሳተፉ በላይ አካባቢውን ይበልጥ ማራኪ አድርጎታል። ገበያ ብቻ ሳይሆን ሴንቸሪ ሞል ለመዝናናት ምርጥ ቦታ ነው። ከገበያ በኋላ በሞል ውስጥ የሚገኙ ካፌዎችና ሬስቶራንቶች እያረፉ ቡና መጠጣት ወይም ደግሞ ለየት ያለ ምግብ መቅመስ ትችላላችሁ። እንግዲህ ለቤተሰብና ለልጆች የሚሆኑ መዝናኛዎች መኖራቸው ሞሉን ለሁሉም የእድሜ ክልል ተስማሚ ያደርገዋል ማለት ነው። እንግዲህ ጉርድ ሾላ ላይ እንዲህ አይነት ዘመናዊ መዝናኛ ማግኘት የከተማችን የኑሮ ዘይቤን ምን ያህል እየተቀየረ እንደሆነ ያሳያል። በዚሁ አያይዘን እንግዲህ ጉርድ ሾላን ወደ ጉርድ ሾላም አካባቢ እየደረስን ነው። ጉርድ ሾላ የምትባለው እንግዲህ እቺ አካባቢ ነች። ለንግድና ለመኖሪያ እጅግ ተመራጭ የሆነ ሰፈር አንዱ በመሆኑ ጉርድ ሾላ እንገኛለን ማለት ነው። ከጥቂት ዓመት በፊት ከነበረው ይልቅ ዛሬ ጉርድ ሾላ ምን ይመስላል? ለምንድነው ሪል ስቴቶች በብዛት እዚህ አካባቢ ግን የሚፈልጉት የሚለውን በስተግራም በስተቀኝም ያሉት አሳያችኋለሁ። ጉርድ ሾላን ስንመለከት የከተማችንን የሪል ስቴት ልማት ፍጥነት በግልጽ ማየት እንችላለን። የቆዩ ቤቶች በዘመናዊ አፓርታማዎች እየተተኩ ናቸው። ለንግድ የሚሆኑ ግዙፍ ህንጻዎች እየተገነቡ ነው። ይህ ሰፈር ለነዋሪዎች ለነጋዴዎች ምቹ መሆኑን ተከትሎ የከተማችን የንግድ መስመር አካል እየሆነ ይገኛል። ጉርድ ሾላ ማለት ዛሬ ላይ ዘመናዊነትና የከተማ ኗኗር ተጣምረው የሚታዩበት ሰፈር ነው። የንግድ እንቅስቃሴ ጉርድ ሾላ ላይ እጅግ አድጓል። እንደ ሴንቸሪ ሞል ያሉ እንግዲህ ዘመናዊ የንግድ ማዕከላት መከፈት አካባቢን የገበያ መናኸሪያ አድርጎታል። ከግብይት ጎን ለጎን የተለያዩ ካፌዎችና ሬስቶራንቶች በመኖራቸው ለቤተሰብና ለወጣቶች የመዝናኛ ስፍራ ነው። የከተማችንን እንቅስቃሴና የመዝናኛ ድባብን በአንድ ላይ ለሚፈልግ ሰው እንግዲህ ጉርድ ሾላ የመጀመሪያ ምርጫ ትሆናለች። ጉርድ ሾላ ሰፊና የተደራጀ በመሆኑ ለኑሮ እጅግ ምቹ ነው። የትራንስፖርት አገልግሎት መስተካከል፣ የመሰረተ ልማት አካባቢ ያለው ንጽህናና ነዋሪው እንዲወደው አድርጎታል። ጠዋት ላይ ሲነሱ የከተማ ንቁ ድባብ፣ ማታ ሲመለሱ ደግሞ የሰፈሩ ምቾት ማግኘት የሚቻልበት ልዩ ሰፈር ነው እንግዲህ
ቆይታ ይሄንን ይመስላል። ከገርጂ ተነስተን በአንበሳ ጋራጅ 24 ለሞቴል ሾላ መገናኛ አድርገን እስከ ሴሚሲ ሳሊተ ምሕረት ድረስ ያለውን ጉዞ በደንብ ያሳያችሁ ያስጎበኛችሁ ይመስለኛል። በመሃል ደግሞ የዝናብ ጉዞ የተወሰነውን አሳይቻችኋል። እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ሲል በተለይ ደግሞ ይሄንን ቪዲዮ ካያችሁት በኋላ ላይክ ብታደርጉልኝ ለኔ እንደማበረታቻ ነውና በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።